ስሜ ልዩ ወርቅ ዳኝ ይባላል። የስራ ድርሻዬ የደንብ ማስከበር ጽሕፈት ቤት ኃላፊ ነኝ። የመንዲዳ እግር ኳስ ከአጀማመሩ ያው አንድ እኔም የጽሕፈት ቤቱ ኃላፊ እንደመሆኑ መጠን ሰንዳፋ ላይ የአቅም ግንባታ ስልጠና በምንወስድ ሰዓት የቡድን የተለያዩ እንቅስቃሴዎች ነበሩ። እሱን መሰረት አድርገን እግር ኳስ ቡድን መሰረትን። እዛው ካሉ ቡድኖች ጋር ግጥሚያ ጀመርን። ያንን ሀሳብ ቀጥታ ይዘን መተን በኮልፌ ቀራኒዮ ደንብ ማስከበር አማካኝነት መንዲዳ በማለት በመሰየም እግር ኳስ ቡድኑን በዚህ መሰረት መሰረትን ማለት ነው። ያው የመንዲዳ እግር ኳስ ዋናው የተመሰረተበት መንዲዳ የሚለውንም ስም የያዘው የአካባቢው ማህበረሰብ በደንብ የሚያውቀው ስም ነው። ከዚህም በመነሳት መንዲዳ የሚለውን ስም የተሰየመበት ዋናው ምክንያት ማህበረሰቡ የደንብ ጥሰትን እንዴት መጸየፍ እንዳለበት የግንዛቤ ፈጠራም ወደ ህብረተሰቡ ለማስረጽ ለመጠቀም ነው አንዱ መንዲዳ የሚለው ስም የሰጠ ነው። ከዛ ውጪ በዚህ መሰረት የአጠቃላይ ደንብ ጥሰቶችን ለማስረጽና ለመቀነስ እንዲሁም ለማጥፋት ትልቅ ስያሜም በመሆኑ እሱን ይዘን የግንዛቤ ስራችንን ከፍ ለማድረግ እንዲረዳል። ስሜ ሳሙኤል ታደሰ ይባላል። የኮልፌ ቀራኒዮ ክፍለ ከተማ ወረዳ 10 ደንብ ማስከበር ጽሕፈት ቤት ሽፍና። በዚህ ላይ ያለው ጥቅም በባለፈው ዓመት በተደረገው ውድድር ላይ ወይም ደግሞ በባለፈው ዓመት በተደረገው ፌስቲቫል ላይ ጥሩ የሚባል መነቃቃትና ወንድማማችነትን ፈጥሯል። ከዚህም ባለፈ ደግሞ የመንዲዳ እግር ኳስ ቡድንን ለማቋቋም አስችሏል። የመንዲዳ እግር ኳስ ቡድን ከተቋቋመ ጊዜ ጀምሮ የተለያዩ አስተዋጽኦ እያደረገ ነው። በተለይም ኦፊሰሩ እርስ በርስ ከማቀራረብ አልፎ በሀገር ደረጃ ሀገር ሊወክሉ የሚችሉ የእግር ኳስ ተጫዋቾችን የሚያበረከት አቅም እንዳለው ማሳያ እየሆነ ነው። እንዲሁም ደግሞ እንደ ደንብ ማስከበር ጽሕፈት ቤት ከገጽታ ግንባታ አንጻር ትልቅ መጣሪያችን እየሆነና በማህበረሰቡ ዘንድ ያለው ስለኛ ያለውን አመለካከት የሚቀይር አንዱ አካል ተደርጎ ሊወሰድ ይችላል። የፓራሚሊቴሪ ኦፊሰሩ እንዲሁ በእረፍት ሰዓቱ አልባሌ ቦታ ላይ ከመዋል እንደዚህ በእርስ በርስ ወንድማማችነትን በሚፈጥር ውድድር ላይ መገኘታቸው መልካም መሆኑ እንዳለ ሆኖ ፓራሚሊቴሪ ኦፊሰሩ ብቁ ስፖርተኛ እንዲሆን ትልቅ እድል ይዞ መጥቷል። እናመሰግናለን። ስሜ ቦጃ ከበደ እባላለሁ። የኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ደንብ ማስከበር ጽሕፈት ቤት ኃላፊ ነኝ። ያው ዛሬ የመንዲዳ እግር ኳስ ውድድር አለ። ይህ ውድድር የተጀመረው 1 ዓመት ሆኗል። በ1 ዓመት ውስጥ ብዙ ስራ ስንሰራ ነው የቆየነው። ቢያንስ ከአቃቂ ቃሊቲ ክፍለ ከተማ ጋራ ከጤና ተቋም ጋራ ውድድር የነበረበት ቡድን ነው ይሄ። አሁን 4ኛ ጊዜ አሸንፈን አሁን ለአንድና የመጨረሻ የአመቱ አጠቃላይ አሁን ሰሞኑ የሚደረግበት ሁኔታ ነው የሚኖረው። ስለዚህ በዚህ ልክ ነው ያለው ማለት ነው። በዚህ ኦልሬዲ የመንዲዳ እግር ኳስ ስራችን የደንብ ጥሰት ጎን በጎን የወረዳችን ነዋሪዎች የኮልፌ ነዋሪዎች በሙሉ እኛ ጋራ ሆኖ እኛ የደገፉ ስራ ብቻ ሳይሆን ደግሞ ውድድሩ እነዚህ ልጆችም የበረቱ የሄዱ በጣም ጠንካራ ቡድን እንዲሆን እመኛለሁ። ለወደፊት በዚህ ኳስ መጫወት ብቻ ሳይሆን ለስራችንም ትልቅ ድጋፍ የሚሰጠን በከተማ ደረጃ ይታወቃል። በከተማ ደረጃም በስፖርት ጽሕፈት ቤት እውቅና ያገኘንበት ሁኔታ ነው ያለው። እናመሰግናለን። እባላለሁ። የኮልፌ ቀራኒዮ ከተማ ወረዳ 4 ደንብ ማስከበር ጽሕፈት ቤት ኃላፊ ነኝ። አመሰግናለሁ። ይህ የመንዲዳ እግር ኳስ ክለብ እንግዲህ አሁን የሚገኘው ኮልፌ ቀራኒዮ ከተማ ወረዳ 8 መንዲዳ እግር ኳስ ክለብ ከተመሰረተ 1ኛ ዓመት ምክንያት በማድረግ የ2ኛ ዙር የወረዳዎች የስፖርታዊ ውድድር ዝግጅት ፕሮግራም ላይ ነው የምንገኘው። እንግዲህ መንዲዳ እግር ኳስ ክለብ ሲመሰረት የዛሬ ዓመት ዓላማ አድርገን ስንመሰርተው አንደኛ ከማህበረሰቡ ጋር ያለንን ትስስር ለማጠናከር፣ ሁለተኛ በተቋሙ ውስጥ ያሉ ወጣቶች ሌላ አልባሌ ቦታ ላይ ከሚያሳልፉ በእግር ኳስ ፕሮጀክት አቅፈው ራሳቸውን እየገነቡ ስብዕናቸውን እያሳደጉ እንዲሄዱ ለማድረግ ነው። በሶስተኛ ደረጃ ደግሞ እንደ ከተማ አንድ አስተማማኝ የሆነ የእግር ኳስ ቡድን ለማቋቋም እርሾ ሊሆን የሚችል ስራን ለመስራት እሱን ያለመ ዓላማ አድርገን ያቋቋም ነው። እንደሚታወቀው ይሄ ቡድን ካቋቋምን በኋላ በተለያዩ መንገዶች
ማህበረሰቡን ግንዛቤ እየፈጠርንበት የመጣንበት እንደዚህ አይነት ስፖርታዊ ውድድሮች ስናዘጋጅ ሞንታርቦችን በመጠቀም ብሮሽሮችን በመጠቀም ለማህበረሰቡ ግንዛቤ እየፈጠርንበት ያለ ነው። እግር ኳሱን እናያለን ብለው የሚመጡ ወጣቶች፣ ትምህርት ቤት አካባቢ ያሉ ህጻናት፣ እነዚህ ማህበረሰቦች ደግሞ ስፖርቱን መሰረት አድርገው ደም ግጭቶችን ከመከላከል ባለፈ ስፖርታዊ ውድድሮች ላይ ደግሞ የላቀ ሚና ሊጫወት እንደሚችል ለማስቻል ዓላማ አድርገን ያቋቋምነው ነው። ውጤቱንም እያየን ነው። ያው ስሜ አብርሃም ታደሰ ይባላል።